እነሱ ይጠይቃሉ። እኛ ግን እዚህ ዩናይትድ አረብ ኤምሬት ላይ የምንኖር በአጠቃላይ እንደዚህ አይነት ነገር ውስጥ ገብተን መሰዳደብ በቃ በፍጹም በጥብቅ የተከለከለ ነው ብለዋል። በደንብ አድርጌ ሳስረዳችሁ ጋይስ፣ ስድድብ በጥብቅ የተከለከለ ነው ከየትኛውም አገር ካሉ ሰዎች ጋር ስፔሻሊ ይሄ ጸያፍ የሆነ ስድድብን ቶታሊ ክልክል ነው። ተሰድበንም እንኳን ቢሆን በዛኛው ደረጃ መሳደብ አንችልም፣ ከልክለዋል። እና ስለዚህ ስድድብ እንዳትሰዳደቡ ትላንትና በደንብ አድርገው አስረግጠው ተናግረዋል። ቅጣቱ ከመነሻው 200,000 እስከ 1 ሚሊዮን ድርሃም ድረስ ቅጣት አለው። ፕላስ እስር አለው። ፕላስ ዲፖርት እስከማድረግ ድረስ ሌሎቹ እንደዚህ አሁን እኛም ጠይቀናል። ምንድነው የጠየቅነው? ከሀገር ውጭ ያሉ ብዙ ጊዜ የሚሰድቡን የሚያዋርዱን አሉ። ለነሱ በየትኛው መልኩ ነው የምንመልሰው ስንል ለነሱ መመለስ ሳይሆን ወደኛ ነው ሪፖርት የምታደርጉት። ዩናይትድ አረብ ኤምሬት ከተለያዩ አገራት ጋር አብራቸው የምትሰራቸው አገራቶች አሉ በዚህ አይነት ጉዳይ ላይ እና በራሳችን መንገድ እንጠይቃለን ብለዋል። እኔ እያወራው ያለሁት ስለ ዩናይትድ አረብ ኤምሬት ነው። የተነገረንም ስለ ዩናይትድ አረብ ኤምሬት ነው። ስለዚህ እኔ እያወራው ያለሁት ስለ ዩናይትድ አረብ ኤምሬት ነው ጋይስ። ስለንትን ለምትሉት እኔ አልሰማሁም። የተሰበሰብነው ዩናይትድ አረብ ኤምሬት ዱባይ ላይ ነው። የተወራው ስለ ዱባይ ነው። ያ ማለት ሳውዲ ሆናችሁ ስትሳደቡ ከከሰስን የዱባይ መንግስት ይጠይቃል የሳውዲ መንግስት። ቤሩት ሆነሽ ብትሳደቢ ከከሰስን እኛ እዚህ ካመለከትን እነሱ በራሳቸው ይሄንን የሚያህል ጫናኛ ላይ ሲያደርሱ እነሱ ደግሞ ለኛ መብት እንደሚቆሙ ተናግረዋል። እኛም በዚህ ልክ እንዳታደርጉ ብለው ኮንትሮል ሲያደርጉን የኛን መብት ደግሞ እነሱ በራሳቸው መንገድ እንደሚጠይቁ እንደሚሰሩልን ተናግረዋል። ለኛም እነሱ እንደሚቆሙ። ሁለተኛው ነገር የትኛውንም አይነት ብር ማሰባሰብ absolutely forbidden ክልክል ነው። የትኛውንም አይነት ብር ማሰባሰብ ስትፈልጉ ለእርዳታ ይሁን ለቤተ ክርስቲያን ይሁን ለመስጊድ ይሁን ለታመመ ሰው ይሁን ገባችሁ? ለነዚህ ሁሉ ችግሮች ውስጥ ለገባ ሰው ብር ልታሰባስቡ ስትሉ ከቆንሲላ ጄኔራሉ እንትን መውሰድ አለባችሁ ፍቃድ። ብር ለማሰባሰብ አሳማኝ የሆኑ ዶክሜንቶችን ለኤምባሲው ሰጣችሁ ኤምባሲው መፍቀድ አለበት። ያ ብር እንዲሰበሰብ ኤምባሲው ካልፈቀደ በስተቀር ብር የሚሰባሰብበት ቤት ገስት ላይ መገኘትም ሆነ ብሩን ማሰባሰብ ያስጠይቃል፣ ክልክል ነው። በይፋ ተናግረዋል። ባለማወቅ ስህተት ውስጥ እንዳትገቡ ማለት ነው እህቶቼ ወንድሞቼ። ኮሜንት ላይ አንታወቅም አንታይም ብላችሁ እዚህ አገር እየኖራችሁ ኮሜንት ላይ የምትሳደቡ ዎች አውት። ኮሜንት ላይ የምትሳደቡ በየሰው ቪዲዮ ስር እየሄዳችሁ የምትሳደቡ እዚህ አገር ያላችሁ ከሀገር ውጭ አላልኩም። እዚህ አገር ያላችሁ ኮሜንት ላይ የምትሳደቡ ሰዎች ራሳችሁን ቼክ አድርጉ። አንታይም ብላችሁ ሪካርደሮች ሆናችሁ ዱባይ ላይ እየኖራችሁ ዱባይ ላይ የምትኖሩ ሪካርደሮች ሰዎችን አቢዩዝ የምታደርጉ ኢንሰልት የምታደርጉ የምትሳደቡ ዱባይ ውስጥ ያላችሁ ዎች አውት እናንተ። ይሄንን የምነግራችሁ ሌላው ስለ እርዳታ ነገርኳችሁ። ገንዘብ ማሰባሰብ አይቻልም ከኤምባሲው ፍቃድ ከሌላችሁ በስተቀር። ጆከር ሲሳደብ ክሰሱት፣ መክሰስ ትችላላችሁ። ጆከር ሲሳደብ መክሰስ ትችላላችሁ። የተሰደባችሁበትን ቪዲዮ ይዛችሁ ዶክሜንታችሁን ይዛችሁ ሄዳችሁ መክሰስ ትችላላችሁ። ይሁን ያለው ነገር ክሰሱት። ሲቀጥል ፖለቲካ በጥብቅ የተከለከለ ነው። የኢትዮጵያን ፖለቲካ ብቻ ሳይሆን የዩጋንዳንም የአሜሪካንንም የጀርመንም ፖለቲካ ማውራት ሚዲያ ላይ በጥብቅ የተከለከለ። ፖለቲካ የሚወራበት ቤት
ላይ ገብቶ ገስት ላይም ተቀምጦ ፖለቲካው ማዳመጥና ይሄ የተቃውሞ ተነስ በርታ ይሄ ቅስቀሳ እንዲሁን የሚል ሃይማኖትን የሚያባላ ነገሮችን የሚወሩበት ቤት መገኘት ክልክል ነው። እነዚህ ነገሮች በይፋ ተናግረዋል። መላኩ ውሸት ለምትለው አይ ቲንክ ዱባይ አይደለም ከሆንክ ደግሞ ቤትህን ክፈትና አድርገው ዜን መልሱን ታገኛለህ። እኔ ዱባይ ላይ ተቀምጠው አጋጣሚውን አግኝተው ስብሰባው ላይ ላልመጡ ወይም ደግሞ ላልነበሩ ልጆች ማስተላለፍ ያለብኝን ነገር ነው ማስተላለፈው እንጂ ላንተ አይደለም። አይ ሆፕ ዱባይ ላይ ከሆንክ ክፈትና ቤትህን አስተላልፍ ማድረግ ያለብህን መልስህን ታገኛለህ። ዛስ ላንተ ልደጋግም አይደለም። አራተኛው ማስታወቂያ የምትሰሩ ሰዎች ማስታወቂያ የምትሰሩ ቲክቶከሮች ማስታወቂያ የምትሰሩ ማስታወቂያ የምትሰሩ ቲክቶከሮች ላይሰንስ ማውጣት አለባችሁ ተብሏል። ከትንሽ እስከ ትልቅ ገንዘብ የምታገኙበትና በገንዘብ ተስማምታችሁ ማስታወቂያ የምትሰሩ ተከፍሏችሁ ማስታወቂያ የምትሰሩ ቲክቶከሮች ላይሰንስ ማውጣት አለባችሁ። የሚዲያ ላይሰንስ አለ የሚወጣ ላይሰንስ። ከዚህ ወዲህ ላይሰንስ ሳይኖራችሁ ማስታወቂያ መስራት አትችሉም ተብሏል። እኔ በገባኝ ልክ እናንተ በሰራችሁት ማስታወቂያ ምክንያት የሆነ ችግር ቢመጣ ላይሰንስ ካላችሁ ላይሰንስ እንዲኖራችሁ የተፈለገው የምትጠየቁበት ነገር ካለ ትጠየቃላችሁ። እኔ በገባኝ ልክ ያለ ላይሰንስ ምንም አይነት ማስታወቂያ መስራት አይቻልም ተብሏል። ገንዘብ ተከፍሏችሁ የምትሰሯቸው ማስታወቂያዎች ያው ሞስት ፕሮባብሊ ሳይከፈለን አንሰራ። ማስታወቂያ ስንሰራ በክፍያ እንደሆነ የታወቀ ነው። ስለዚህ ላይሰንስ ታወጣላችሁ። ይሄ የሚያሳየው ምንድነው? ከዚህ ወዲህ ነገሮች ዱባይ ላይ እየተስተካከሉ እና እየጸዱ ስለሆነ እንደ ድሮ ወጥቶ አፍ መከፋፈት፣ አሽሙር ማሽሙር፣ ይሄ የመንደርተኝነት የቀበሌ እንትን ነገር እየቀረ ነው። ተከባብረን ባንዋደድ በልዩነታችን ተከባብረን እንድንኖር ለማድረግ እየሞከረ ነው የሀገሪቷን መንግስት፣ እንዲሁም ደግሞ ቆንስላ ጀነራሉ ጭምር በመተባበር አንድ ላይ ይሄን አድርገዋልና ምን አለችኝ ፌብ ውስጥ ቆይ ፌብ ያላነበብኩት እና ፕሊዝ በተቻላችሁ አቅም ተጠንቀቁ። በተቻላችሁ አቅም ስለ ደላሎች ይሄ ነው ያለው ነገር ማለት ነው። ስለዚህ ጉቺ ይሄ ቸግሮ የነበረ ብር አግዥኝ ቀርቷል። አንድም ብር መሰብሰብም ማገዝም አይቻልም አለስ ፍቃድ ከሌለ በስተቀር። የሆነ ቤት የእንትና እርዳታ እየተሰበሰበ ነው፣ ነይ ገስት ላይ የእንትና እርዳታ ነው፣ ነይ እንደዚህ ሁኑ እንደዛ ሁኑ ተብላችሁ ስትጠሩ ዎች አውት። እሺ ጋይስ፣ አይ ጌም ምንም አልተባለም። ስለ ጌም ምንም አላሉ፣ ጌም ምንም ነገር አላሉ ፍቅሮችዬና